አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሳዳይቱ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ያው እንግዲህ እስከዛሬ ቪዲዮ አልለቀኩበትም ነበረ፣ ከከፈትኩት ግን በጣም ቆይቷል። ኢንሻአላህ በአላህ ፍቃድ አልቃኢደቱ ኑራንያ ክፍል 1 ጀምሬ እምለቅበት ይሆናል ኢንሻአላህ። አዳርሱል አወል ጀምሬ እስከ አዳርሱል አኺር ድረስ እምቀራላችሁ ይሆናል። ያው ሰው ሆኖ የማይሳሳት የለምና የተሳሳትኩት ወይም አስተያየታችሁን ኮሜንት ላይ አስቀምጡልኝ። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الدرس الأول حروف الهجاء المفردة. ألف با تا ثا جيم ها خو دال ذال رو ذا سين شين صاد ضاد طا ظا عين غين فا قاف كاف لام ميم نون واو ها همزة ያ እነዚህ 29ኙ የአረበኛ ፊደላቶች ናቸው። አንዳንዶቹ ኡስታዞች የአረበኛ ፊደላቶች 29 ናቸው፣ እነሱ በስንት ሐረካት ይከፈላሉ ብለው የሚያስተምሩ ኡስታዞች አሉ ማለት ነው። እኔም ስለተማርኩት አንዳንዶቹ ግን አይናገሩም ማለት ነው። እና 29ኙ ፊደላቶች በ3 ሐረካት ያኒ በ3 ይከፈላሉ። ባለ 2 ሐረካና ባለ 3 ሐረካና ባለ 4 ሐረካት ተብለው ይከፈላሉ ማለት ነው። በ12 ባለ 2 ሐረካ የሚከፈሉት 12 ናቸው። በ16 ሐረካ የሚሳቡት ደግሞ ማለቴ በ3 ሐረካ የሚሳቡት ደግሞ 16 ናቸው። በ4 ሐረካ የምትሳበዋ ፊደል ደግሞ አንዲት ናት ማለት ነው። እነሱ እነማን ናቸው እናያለን ማለት ነው። ባለ 2 ሐረካ በ2 ሐረካ የሚሳቡ ፊደላቶች 12 ናቸው። እነሱም ባ ታ ሳ ሀ ኾ ሮ ዛ ጧ ዟ ፈ ሀ ያ እነዚህ በ2 ሐረካ የሚሳቡ ፊደላቶች ናቸው ማለት ነው። በ3 ሐረካ የሚሳቡ ፊደላቶች ደግሞ 16 ናቸው። እነሱም አሊፍ ጂም ጂም ሀታ እዩት ሐረካውን ጂ ውስጥ ላይ ያ አለችባት። ከዛ ደግሞ ሚም እንደዚህ ባይን ራሱ እንደዚህ ትኩረት ከሰጣችሁበት ባይን ራሱ ይገባችኋል። እንደዚህ ብላችሁ ባና ጂም ምንድነው ልዩነታቸው ብላችሁ ትኩረት ከሰጣችሁበት ካያችሁት በቀይ የተጻፉትን ማለት ነው። እነሱን እነዚህ እዚህ ላይ ነው የምታገኙት። ባ አሁን በ2 ሐረካ ነው የሚሳበው። ጂ ይ የምትለው መሳቢያ አለች፣ ሚም ደግሞ አለች ማለት ነው። በቀይ የተጻፈው ጂም ማለት ነው። አሊፍም እንደዛው።
ቀይ ቀዩን ስታስተውሉት ይገባችኋል ራሱ ማለት ነው። ዋናው ነገሩ ምንድነው ይሄና ይሄ ምንድነው ልዩነቱ ብላችሁ ትኩረት ማድረግ ነው። እሺ ጠይብ አሁን በሶስት ሐረካ የሚሳቡ ፊደላቶች ከ29ኙ ፊደላቶች በሶስት ሐረካ የሚሳቡ ፊደላቶች 16 ናቸው። በሁለት የሚሳቡ ፊደላቶች ደግሞ 12 ናቸው ብዬ በሁለት ሐረካ የሚሳበውን ፊደል ቀርቻለሁኝ። አሁን በሶስት ሐረካ የሚሳቡ ፊደላቶችን እናያለን ማለት ነው። አሊፍ፣ ጂም፣ ዳል፣ ዛል፣ ሲን፣ ሺን፣ ሶድ፣ ቦድ፣ ዓይን፣ ጎይን፣ ቆፍ፣ ካፍ፣ ላም፣ ሚም፣ ኑን፣ ዋው። እነዚህ 16ቶቹ ፊደላቶች በሶስት ሐረካ የሚሳቡ ፊደላቶች ናቸው። አሁን አንዲት ነው የቀረችን። በአራት ሐረካት የምትሳበው ፊደል ማናት ተብላችሁ ብትነገሩ ከአረበኛ ፊደላቶች ውስጥ በሶስት ሐረካት የምትመደበው ማለቴ በአራት ከአረበኛ ፊደል ውስጥ በአራት ሐረካት የምትመሰረተው ፊደል ማናት? የተመሰረተችው ፊደል ማናት ብትባሉ ህይወታችን ላይ ተቀምጣላችኋል። ሐምዛ በቀይ የተጻፉትን ትኩረት ካረጋችሁባቸው ይገባችኋል ራሱ ማለት ነው። ሐምዛ ናት። ሐምዛ ይቺ በአራት እንትን የምትሳብ ፊደል ናት። አራት ፊደል የሚወጣት ፊደል ነው ማለት ነው በውስጡ። እና ኢንሻአላህ አላህ ከፈቀደው ከአዳርሱል አወል ጀምሬ እንደዚህ በሚመች ሰዓት መለቅላችሁ ይሆናል። ያው ሰው ነኝና ልሳሳት እችላለሁኝ። አስተያየታችሁን ኮሜንት አስቀምጡልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።